खासिरा ठीक से अमरमा अब्बा जाल थमा इडोबो को नाको ኢየሱስ ነጋኮ ठीक से गारी ቀባ አባ ጋሪ ቀባ ዋይሳን ወዴሳ ጅሬኝ ኮይሳ ठीक से गारी ቀባ አባ ጋሪ ቀባ ዋይሳን ወዴሳ Why kuf dalame ebon waranabe napkine lubusa eno kanakasa tikse amanama
ማግኘት እርሱን ማግኘት የሚቻለው የለም። በቅድሚያ ክቡር አባታችን፣ ወንድሞች ዲያቆናት፣ ቤተክርስቲያን ጌጦቿ፣ ወጣቶች ኃጣው ርኩሳትን ድል ነስተው የእግዚአብሔር ባለሟል የሆኑ ጻድቃን ሰማዕታት፣ መነኮሳት፣ መነኮሳያት ስማቸውን እንዳከበረው መጠን የተመሰገነ ይሁን። እግዚአብሔር እንደወደደና እግዚአብሔር እንደፈቀደ ለተወሰነ ደቂቃ ከኔ ጋር ቆይታ እናደርጋለን። ቆይታ የምናደርግበት የትምህርታችን ርዕስ ብነ ሰለስቱ ልደታት እኛስ ሶስት ልደታት አሉን በሚል ኃይለ ቃል እንነጋገራለን ማለት ነው። ይህንን ቅዱስ ቃል የተናገረው ከቤተ ክርስቲያን አባቶች አንዱ ቅዱስ አትናቴዎስ ነው። ቅዱሳን አባቶቻችን በዚህ ምድር ሳሉ ከገላቸው መጠን የለሽነት የተነሳ በዓለም እያሉ ዓለምን ቀይረው በዓለም ተድላ እያሉ የዓለምን ተድላ በማያልፈው ተድላ ቀይረው ከኛ ሳይለዩ ከኛ የተለዩ በእኛ ዓለም ያሉ በእኛ ዓለም ግን የማይኖሩ ነበሩና ከዚህ የተነሳ እግዚአብሔር በልቦናቸው ያድርና ምስጢራትን ልክ ያፈላባቸው ነበረ። እስመ ምስጢራት ይትከሰታ ለትሑታን ወአኮ ለእቡያን እንዲል ምስጢራት ትሑት ለሆኑ ሰዎች፣ እግዚአብሔርን ለሚወዱ ሰዎች፣ በቅንነት ለሚኖሩ ሰዎች፣ ንጽሕናን፣ ቅድስናን፣ ጥበብን ለሚሹ ለሚፈልጉ ሰዎች ይገለጣሉ። ወአኮ ለእቡያን ለትዕቢተኞች፣ ለዝህርተኞች፣ ለአዋቂዎች ሕያው ያልሆነ ዕውቀት ሙት የሆነ ዕውቀት ለነፋቸው ሰዎች ግን ምስጢርም ጥበብም አይገለጥላቸውም ይላል። ስለዚህ አባቶቻችን ትሑትና የዋህ ነበሩ። ቅሩብ እግዚአብሔር ለየዋሃነ ልብ እንዳለ ልበ አምላክ ዳዊት እግዚአብሔር ለየዋሃን ቅርብ ነው። ልባቸው ሩሩ ለሆኑ ሰዎች ቅርብ ነው። ከዚህ የተነሳ አባቶቻችን ብዙ ድርሰትን ደርሰውልናል ማለት ነው። እኛም የአባቶቻችን ልጆች የአባቶቻችን ትምህርት ተምረን ለአገልግሎት እንሾማለን፣ እንፋጠናለን። ይህ ማለት ምን ማለት ነው ቢሉ ቅዱስ ኤፍሬም ውዳሴ ማርያምን ደርሷል። ውዳሴ ማርያምን ሳይማር ውዳሴ ማርያምን ጠንቅቆ ሳያውቅ አንድ አካል ዲያቆን መሆን አይችልም። ዲያቆን ለመሆን የመጀመሪያው ትምህርት ውዳሴ ማርያምን በአእምሮ ጠንቅቆ መያዝ ነው። ሲቀጥል ቅዳሴያት አሉ። ቅዳሴያትን መያዝ ነው። ቅዳሴ ዲዮስቆሮስ፣ ቅዳሴ አትናቴዎስ፣ ቅዳሴ ቅዱስ አባ ሕርያቆስ፣ ቅዳሴ ሰለስቱ ምዕት፣ ቅዳሴ እግዚእ፣ ቅዳሴ ሐዋርያት፣ ቅዳሴ ያዕቆብ ዘስሩግ፣ ቅዳሴ እያልን እንቀጥላለን። እነዚህን ሁሉ ከተማረ በኋላ አንድ አካል ለስልጣነ ክህነት ይበቃል ወይም ደግሞ ካህን ተብሎ ይሾማል ማለት ነው። በራሱ ደርሶ በራሱ ፈጥሮ መድረስ አይቻልም። ዲያቆን መሆን አይቻልም። የቤተ ክርስቲያን ትምህርትን የአባቶችን ትምህርት ተምሮ ዲያቆን መሆን፣ ቄስ መሆን፣ የቅዱስ ያሬድን ትምህርት ተምሮ መርጌታ መሆን፣ የድጓ መምህር መሆን፣ የአቋቋም መምህር መሆን፣ ቅኔ ተምሮ የቅዱስ ያሬድ ድርሰት ነው ቅኔ፣ የቅኔ መምህር መሆን ይቻላል። ከዚህ የወጣ አስተምሮ ግን የለም። ይህንን ሳይማር ዲያቆን መሆን አይቻልም፣ ቄስ መሆን አይቻልም፣ ጳጳስ መሆን አይቻልም፣ ቆሞስ መሆን አይቻልም። አይቻልም። ስለዚህ አባቶቻችን
ስለዚህ አባቶቻችን ከሰጡት ትምህርት ቅዳሴ ተብሎ ከሚታወቀው ከአንዱ ክፍል ከቅዱስ አትናቴዎስ ድርሰት ነው ይህንን ሐሳብ ያነሳ ነው። ሐሳቡ ብነ ሰለስቱ ልደታት ይላል። እስቲ ይህን ሶስት ልደታት አሉን በሉ እስኪ። ሶስት ልደታት አሉን። የሰው ልጅ ልደቱ የማይቆጠር ቢሆንም በዋናነት ግን ለኛ የሚሆኑን ጉዳዮችን ለማንሳት ነው እንጂ የሰው ልጅ ልደቱ የማይቆጠር ነው። የሰው ልጅ ልደቱ ልደት ዘኢይሐልቅ ነው። ልደት ዘኢይሐልቅ መሆኑንም በጉዳያችን ላይ እየተመለከትን እንሄዳለን ማለት ነው። ስለዚህ ሊቁ ብነ ሰለስቱ ልደታት እኛ ሶስት ልደቶች ያሉን ሲል ምን እያለ ነው የሚለውን በአጭር ጊዜ ውስጥ ዳሰሳ እናደርጋለን። እንግዲህ ሶስት ልደታት አሉን ሲል ሊቁ አንድ ሰው በዚህ ዓለም ለመገለጥ የሥጋ ልደትን ማግኘት አለበት። በመንፈሳዊ ዓለም ለመገለጥ መንፈሳዊ ልደትን ማግኘት አለበት። በእውቀት ዓለም ለመገለጥ በእውቀት ዓለም መወለድ መቻል አለበት። በእውቀት ዓለም መወለድ መቻል አለበት። ስለዚህ ጥንቱ እንደምን ነው ቢባል የሰው ልጅ ጥንቱ የመጀመሪያው የሥጋ ልደቱ ነው። አባታችን አዳምን ከአራቱ ባህሪያተ ሥጋ ከአምስተኛ ባህሪየ ነፍስ ፈጥሮታል። ከእህቱ ምድር ነው የፈጠረው። አዳም ማለት ፍጹመ ሥጋ ፍጹመ ነፍስ ውብ የሚያምር ማለት ነው። እግዚአብሔር ሌሎችን ፍጥረታት ሲፈጥር በሐሳብ የፈጠራቸው አሉ፣ በንግግር የፈጠራቸው አሉ፣ በአርምሞ የፈጠራቸው አሉ። የሰውን ልጅ ግን እግዚአብሔር ሲፈጥረው ግብሩ አለበት፣ ሐሳቡ አለበት፣ ንግግሩ አለበት፣ እንዲሁ ደግሞ ተግባሩ አለበት። ታዲያ ቅዱስ መጽሐፍ መጀመሪያ እንዲህ ይላል፣ ንግበር ሰብአ በአርአያነ ወበአምሳሊነ፣ እኛን የሚመስል ሰው እንፍጠር ነው። በአርአያችን በአምሳላችን። በአርአያችን መግዛት፣ መንዳት፣ የማያልፍ ጊዜ መኖር፣ የማይቆጠር ጊዜ መኖር፣ ጠባብ በሆነ ዓለም ውስጥ ካለመኖር ሰፊ ወደሆነው ዓለም ውስጥ መከተትና ማለፍ ጋር ተያይዞ ያለ ነው። ሰው በእግዚአብሔር አምሳል የተፈጠረ ነው። አራቱ ባህሪያተ ሥጋ አሉለት። ከአራቱ ባህሪያተ ሥጋ ተፈጥሮ አራቱ ባህሪያተ ሥጋን ሲመገብ ይኖራል። ከአራቱ ባህሪያተ ሥጋ ኖሮ ተፈጥሮ በአራቱ ባህሪያተ ሥጋ ይኖራል። ከአራቱ ባህሪያተ ሥጋ ተፈጥሮ አራቱ ባህሪያትን ያለመመገብ መኖር አይችልም፣ ዓለሙን ካልቀየረ በቀር። ይህ ማለት ምን ማለት ነው ከተባለ አፈር ባህሪ እንዳለው ምግብ ይመገባል። የምንመገበው ምግብ አፈር ነው፣ ስም ስላወጣንለት እንጂ አፈር ነው። አፈር ላይ ብንጥለው በደቂቃ ውስጥ ወደ አፈርነት ውስጥ ይቀየራል። የምንበላው እንጀራ፣ የምንበላው ቅጠል፣ የምንበላው ፍራፍሬ ሙሉ የምንመገባቸው እኛ የአፈር ውጤቶች ናቸው። መሬት ላይ ሲበቅሉ ራሱ ፍሬ መሆን የሚችሉት ምግብ መሆን የሚችሉት አፈርን ተመግበው ነው። ስለዚህ ከአፈር ባህሪ እንደተገኘን አፈርን እንበላለን። እኛ አፈርን እንበላለን፣ ስም እንሰጠዋለን። አንዱን ገብስ፣ አንዱን ስንዴ፣ አንዱን ጤፍ፣ አንዱን አተር፣ አንዱን ሽምብራ፣ አንዱን አጃ፣ ምንስ እያለን ስም እንሰጣቸውና ከባህሪያችን ተስማሚ የሆኑትን እንመገባለን ማለት ነው። ሲቀጥል ከነፋስ ተፈጥሯል። ሲቀጥል ከውሃ ተፈጥሯል። ውሃ ሲጠጣ ላብ ሲያወጣ ይኖራል። ከእሳት ተፈጥሯል። ሲሞቅ ሲቀዘቅዝ ሙቀት ሲያሻው እንመለከታለን፣ እናያለን። የሰው ልጅ ሙቀትን ሲሻ ይበርደዋል። ሙቀትን ባገኘ ጊዜ ሙቀቱን ይወስድና ደስታ ይሰማዋል።
እሳታዊ ባህሪ አለ። ትኩስ ነገር እንመገባለን፣ ሙቀትን እንሻለን። የጠዋትን ፀሐይ ሁሉ ይፈልጋታል፣ ሁሉ ይሻታል። እሳታዊ ባህሪ ስላለን ማለት ነው። በሶስተኛ ደረጃ ከነፋስ ተፈጥረናል። በጣም ትልቁ ነገር የሚደንቀው አራቱ ባህሪያትን ሰዓታትን ከፋፍለን ሶስቱ ባህሪያትን ሰዓታትን ከፋፍለን እንመገባቸዋለን። ሰዓታትን ከፋፍለን ማለት ነው። ቁርስ ከበላው እስከ ምሳ ቆያለሁ፣ ምሳ ከበላው እስከ ራት ቆያለሁ። ጾም በሆነ ጊዜ ከአራቱ ባህሪያት ቢያንስ ሁለቱን ባህሪ አፈርና ውሃን እስከ 9 ሰዓት እከለከላለሁ። ገደብ አላቸው። እየሰዓቱ እየሁኔታው ባህሪያችን ሲሻ ሲፈልግ እንጠቀማቸዋለን። አራተኛውን ባህሪ ግን አለመጠቀም አይቻልም። ለምን ከተባለ ባህሪው ረቂቅ ነው፣ ኃያል ነው። ነፋስ እስመ ነፋስ ትሰምዕ ቃሎ ወኢተአምር እምኀበሂ ይመጽእ ወኀበሂ ይሐውር ተብሎ በዮሐንስ ወንጌል እንደተነገረ ከርቀቱ የተነሳ ነፋስ ድምፁን ትሰማለህ፣ ድምፁን ትሰማለህ። ከየት እንደተነሳ ከየት እንደመጣ ወደየት እንደሚሄድ ግን አታውቅም ይላል። ስለዚህ የሰው ልጅ በዚህ ምድር ሲንቀሳቀስ የሚኖረው የነፋስ ባህሪን ስለሚመገብ ነው፣ ያለማቋረጥ ማለት ነው። የሰው ልጅ ከእናቱ ማህፀን ከወጣበት ጊዜ ጀምሮ ወደ እናቱ ጡት እስኪደርስ ድረስ የነፋስ ባህሪን ሲመገብ ይቆያል። የነፋስ ባህሪን አለመመገብ አይቻልም። ተኝተን እንመገበዋለን፣ እየሄድን እንመገበዋለን፣ ቁጭ ብለን እንመገበዋለን። በ24 ሰዓት ውስጥ የነፋስ ባህሪን አለመመገብ አይቻልም። ለ30 ደቂቃ፣ ለ20 ደቂቃ፣ ለ40፣ ለ50 ደቂቃ፣ ለ1 ሰዓት የአየር ነፋስ ምግብን ብናጣ ነፍሳችን ከስጋችን ትለያለች ማለት ነው። በጣም ኃይለኛ ነው። ማኖር የሚችል ዕለት ዕለት የምንመገበው ምግብ ነው። ይህንን ታላቅ ምግብ እየተመገብን ግን ምግብ እንደሆነ አስታውሰን የሰጠን እግዚአብሔርን አንድም ቀን እንኳ እግዚአብሔር ሆይ ተመስገን ብለነው አናውቅም። ስለዚህ የሰው ልጅ ነፋስ ባህሪ አየር ሁሌ ይመገባል ማለት ነው። ከደቂቃ በማያንስ ሁኔታ በማይተናነስ ሁኔታ ዕለት ዕለት ይመገባል ማለት ነው። ይወስዳል፣ ያስወጣል፣ ይወስዳል፣ ያስወጣል። ለመኖሩ ትልቁ ምክንያት ነፋስ ነው ማለት ነው። አያችሁ፣ ያለ ውሃ መኖር ይቻላል። ሙሴ 40 ሌሊት 40 መዓልት ጾሟል። ያለ ምግብ መኖር ይቻላል። ብዙ ሰዎች 40 መዓልት 40 ሌሊት ጾመዋል። ያለ ነፋስ ግን መኖር አይቻልም፣ አይቻልም። ከዚህ አንጻር በዚህ አንጻር ስናይ ምን ስለሆነ ነው ስንል ረቂቅ ስለሆነ ነው። የኛ አካላችን ግዙፍ ባህሪያትን ሲሻ ረቂቅ ባህሪያችን ወይ ረቂቅ የሆነች ነፍሳችን ደግሞ ረቂቅ የሆነ ምግብን ትሻለች። የኛ ስጋ ያለ ነፋስ እንደማይኖር ሁሉ ረቂቅ የሆነች ነፍሳችን ደግሞ ረቂቅ የሆነ ቃል እግዚአብሔር ማግኘት ካልቻለች በፍጹም መኖር አትችልም። ለትንሽ ደቂቃ ራሱ ያለ ቃል እግዚአብሔር መኖር አትችልም ነፍስ። ሞታ ለነፍስ ርሂቅም እግዚአብሔር። የእግዚአብሔር ቃል ከነፋስ በላይ ረቂቅ ነው። ከነፋስ ምግብነት በላይ ምግብ ነው። ረቂቅ ለሆነችው የዓለም ቴክኖሎጂ ሊያረጋግጣት ያልቻለች ነፍስን፣ የዓለም ቴክኖሎጂ ሊመረምራት ያልቻለ ነፍስን የሚመግብ የእግዚአብሔር ቃል ነው ማለት ነው። የእግዚአብሔር ቃል ምግብ ነው ማለት ነው። የነፍስ ምግብ ነው። የነፍስ ጣፋጭ ምግቧ ነው። ልበ አምላክ ዳዊት እማሮስ ወከር ይጥዕመኒ ብሎ እንደተናገረ ቃልህ አለ ከስኳርና ከማር ይልቅ ለጉሮሮዬ ጣዕም አለው ይላል ዳዊት። እኮ ቀመሰውና ጣዕሙን አለ ከማርና ከስኳር ጋር አረጋገጠው። በዚህ ምድር እንደ ማር ያለ ጣዕም ያለው የለም እና ከማር ጋር አነጻጸረው። ይልቅ አለ
ስለዚህ ቃለ እግዚአብሔር ምግብ መሆኑን ጥዑም መሆኑን መቅመስ ካልቻልን ሁሌ ለመማር እንሰላቻለን። ወገኔ እንሰላቻለን። ለዛ እኮ ነው ልበ አምላክ ዳዊት ጣዕሙ ወተአእምሩ ከመ ኄር እግዚአብሔር ቸር እንደሆነ ቅመሱና ምን በሉ ይላል፣ እወቁ ይላል። ስለዚህ የእኛ ስጋ ያለ ነፋስ ምግብ ያለ ረቂቁ ምግብ አንድም ሰዓት እንኳን መኖር እንደማይችል የእኛ ነፍስን ያለ ቃል እግዚአብሔር መኖር አትችልም። ስለዚህ የስጋ ነፍሳችን ሕይወቱ ነፍስ ስትሆን የነፍሳችን ሕይወቱ ደግሞ መንፈስ ቅዱስ ነው ማለት ነው። ያለ መንፈስ ቅዱስ የምትኖር ነፍስ ኃጢአትን ብቻ ነው የምትሰራ፣ የመጸጸት ጊዜ የላትም። ተንኮል ብትሰራ ለእሷ ከፍተኛ ስራ፣ ከፍተኛ ልማት፣ ከፍተኛ በቆየት ነው። ሰው ገድሎ ለምን ይደሰታል ብትሉ፣ ለምን ይደሰታል? ነፍሱ ስለሞተች ነው። በሱ ላይ እንዲደረግ የማይወደውን በሰው ላይ አድርጎ የሚደሰተው ይህ ሰው ነፍሱ ሙታበታለች። እንዴት ሞተች? ሕይወቷ እግዚአብሔር ከእርሷ ተለይቷልና። ነፍስ ፍጥርት ናት። ፍጥርት እንደመሆኗ መጠን ምግብ ያሻታል፣ ያስፈልጋታል። ይኸው ቃል እግዚአብሔር። ስለዚህ ሞት አለ ነፍስ ርሂቅም እግዚአብሔር ብሎ ተናገረ መጽሐፍ። የነፍስ ሞቷ ከእግዚአብሔር ቃል መራቅ ነው አለ። መፍረስ መበስበስ የለባትም አለ። ስለዚህ የሰው ልጅ የመጀመሪያ ልደቱ ምንድን ነው ከተባለ ወደ ጥንተ ነገሩ ስንመለስ ስጋዊ ልደቱ ነው። ስጋዊ ልደት ነው። በስጋ ይወለዳል። እግዚአብሔር አዳምን አንዴ የፈጠረ። ከዛም በኋላ የሰው ልጅ ከአዳም ባህሪ ሲከፈል ይኖራል። ልበ አምላክ ዳዊት ወበንስቲት ነጠብጣብ ለሐኮኒ ብሎ እንደተናገረ ከትንሽ ጠብታ ሰራኸኛለህ። እኛ ስልጣናችን ብንመረምረው ምን አይነት ትትና ያለን ሰዎች በሆንን ነበር። ከትንሽ ጠብታ የሚገዛ፣ ከትንሽ ጠብታ የሚነዳ፣ ከትንሽ ጠብታ የሚያውቅ፣ ከትንሽ ጠብታ አምላክ ጋር የሚመሳሰል፣ የሚተካከል አይደለም፣ የሚመሳሰል ሰው ፈጠረ። ማን? እግዚአብሔር። ስለዚህ የእናት ደም የአባት ዘር ተዋህዶ በጠብታ እንፈጠራለን። የሚገርም እኮ ነው። ከዛም በኋላ የሚገርም አእምሮ ይሰጠራል። እንዳታቀዳርሙት በጥንተ ተፈጥሮ የሚከናወነው። ስለዚህ ወደዚህ ዓለም ለመቀላቀል የስጋ ልደት መሰረት ነው፣ ጥንት ነው ማለት ነው። ታዲያ በስጋ መወለድ ብቻ በቂ ነውን ከተባለ በቂ አይደለም። በስጋ ተወልደው በስጋ አድገው በስጋ ኑረው በታሪክ የምናውቃቸውን ሰዎች ስንመለከት በጣም የከሰሩ ናቸው። ፈርዖን ንጉሥ ነበር። በስጋ ተወለደ፣ በስጋ ኖረ፣ በስጋ አደገ። እስራኤላውያንን አሸማቀቀ። እስራኤልን አልለቅም እግዚአብሔርንም አላውቅም ማለት ጀመረ። ስጋዊ ልደት ነው። ይህ ስጋዊ ልደት ነው። ሄሮድስ ንጉሥ ሆነ። በትንቢት እንደተነገረ ይሰማና ያውቅ ነበርና አንድ ሕፃን ለመፈለግ በሺህ የሚቆጠሩ ሕፃናትን ሰበሰበና በእርዳታ ስበብ ገደለ። በስጋ ተወለደ፣ በስጋ አደገ፣ በስጋ ኖረ። በስጋ ተወልደው በስጋ አድገው በስጋ ኖረው የምናያቸው ነገስታት እነ ናቡከደነጾር የተለያዩ ነገስታት ስናያቸውና ስንመለከታቸው ጥፋት ነበረ። ሕዝበ እግዚአብሔር ላይ ያምፁ ነበረ። የእግዚአብሔርን ዜጋ ያሳድዱ ነበረ። አምላክን ያህል ጌታ ተቀምጦ እንጨትን ካላመለክ ይሉ ነበረ። የሚገርም እኮ ነው። ለምስሌ ካልሰገድክ ይሉ ነበረ። ሰለስቱ ደቂቅን እንዴት እንዳደረጋቸው ታስታውሳላችሁ። በትንቢተ ዳንኤል ላይ የሚገኘው ትልቅ ታሪክ። ለምስሌ ካልሰገዳችሁ ይላል። ስለዚህ በስጋ መወለድ ብቻ በቂ ይሆን? በቂ ይሆን? ማለት በቂ ነው አይደለም። አንዳንዱ
አስተሳሰቡ ዝቅ ያለ ሰው፣ በጣም አስተሳሰቡ ዝቅ ያለ ሰው የከሌ ዘር የእነንትና ዘር የጀግኖቹ እያለ ስም ያወጣል። በአዲስ ኪዳን ሁሉም አዲስ ነው። ክርስቶስ ከቤተ መንግስትና ከቤተ ክህነት ተወልዶ አዋህዶ አንድ አድርጎናል። አልቦ አይሁድ ወአልቦ አረብ፣ ባሪያ የለም፣ ገዥ የለም፣ ትንሽ የለም፣ ትልቅ የለም፣ ሁሉም በክርስቶስ አለ፣ አንድ ነው አለ። ልደታቸውን በስጋ ያጠናቀቁ ሰዎች አስተሳሰባቸው ስጋዊ ነው። ፍላጎታቸው ስጋዊ ነው። ሐሳባቸው ወንዝ የሚያሻግር አይደለም። በመንደር በወንዝ በጎጥ የተገደበ ነው። እውቀታቸው ስጋዊ ነው። ያም ሆኖ እውነት አይደለም እኮ አወቅም ብለው የሚያስቡት። ስለዚህ ሰው በስጋ ብቻ መወለዱ በቂው ነው አይደለም። በጣም የሚገርም ነው። አየህ፣ ሰው በስጋ ብቻ ሲወለድ ዘረኛ ይሆናል። ለምን? ልደቱን በስጋ ልደት ብቻ ነው ያጠናቀቀና። ከዛስ በስጋ ዘረኛ ይሆናል፣ በቋንቋ ዘረኛ ይሆናል፣ እውቀትም ካለው በእውቀት ዘረኛ ይሆናል፣ በስራ ምክንያት ዘረኛ ይሆናል። እንዲህ ሆኖ ለሀገር የማይጠቅም፣ ለዜጋ የማይጠቅም፣ ለቤተ ክርስቲያን የማይጠቅም ይሆናል ማለት ነው። አይ በስጋ የተወለደ ሰው አስተሳሰቡ ስጋዊ ነው። እኛ ኦርቶዶክሳውያን ምሉዕ የሆነው እግዚአብሔርን በሙሉ ልባችን ማመን ስንጀምርና ማመን ስንችል ምሉዕ የሆነ አስተሳሰብ ይኖረናል። የተከፈለ የተገደበ የተቆራረሰ እግዚአብሔር ስለሌለ ምሉዕ የሆነው እግዚአብሔር በልቦናችን ስናነግሰውና በልቦናችን ስናሳድረው አስተሳሰባችን ከምድር ጀምሮ እስከ ጽርሐ አርያም ድረስ የደረሰ ይሆናል ማለት ነው። ላዕለ ይኩን ህሊናክሙ በሰማይ ያሉ ልብክሙ እንዳለ አይወደጀ ሐሳባችሁ በሰማይ ይሁን አለ። ልባችሁም በሰማይ ይኑር አለ። አባቶቻችን በምድር ቁጭ ብሎ ይኖሩ የነበረ በሰማይ ነበረ እኮ ነው። በጣም ይገርም እኮ ነው። ዝግቡ መዝገበ ዘበሰማያት ወአኮ ዘበምድር፣ የምድርን ስንቅ አይደለ የሰማያዊን ስንቅ ሰብስቡ ይላል። ሰብስቡ ይላል። ታዲያ ልደቱን በስጋ ልደት ብቻ ያጠናቀቀ ሰው ስጋ ላይ ይቀራል ማለት ነው። ምግቡ ስጋ፣ አስተሳሰቡ ስጋ፣ ስራው ስጋ፣ ሁለመናው ስጋ ይሆናል። የስጋ ውጤት እንደሚታወቀው ወንዝ አያሻግርምና እንደሚፈርስ እንደሚበሰብስ ይታመናል። ናቡከደነፆርን አይተናል። አውሬ መሆን ችሎ ነበረ። ኳ ብሎ ደርቆ ሸጦ